ቻናል ቤተሰቦቼ በባለፈው በጓደኞቼ በተጠየቁት መሰረት ዛሬ እንዴት የጠፋብን የኢሜል አድሬሳችንን ፓስወርድ እንዴት ማግኘት እንደምንችል ነው ማሳያችሁ ማለት ነው። እና ይሄን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ ማለት ነው። እና ይሄ ቪዲዮ ለእናንተ ነው። ከደረሳችሁ ኮሜንት አስቀምጡልኝ ጥያቄያችሁ ከተመለሰላችሁ ማለት ነው። እና አሁን ቀጥታ ወደ ቪዲዮ እንገባለን። እና አሁን ቀጥታ ዩቲዩብ አፕሊኬሽን ውስጥ እንገባለን። ዩቲዩብ ውስጥ ከገባን በኋላ እዚች ጋር የፕሮፋይል ምልክት አለች፣ እሷን እንነካታለን ማለት ነው። ከዛ እሷን በመነካበት ጊዜ እንደዚህ ያመጣልና ከዛ እዚች ጋር ማኔጅ ዮር ጉግል አካውንት የምትላለች፣ እሷን አንዴ እንነካታለን ማለት ነው። ከዛ ስንነካ ወደ ጉግል ሴቲንጋችን ይወስደናል ማለት ነው። ይሄው ጉግል አካውንት ሴቲንጋችን ይወስደናል ማለት ነው። ከዛ እዚች ጋር ፐርሰናል ኢንፎ የምትላለች ማለት ነው። እሷን አንዴ እንነካለን። ከዛ ትንሽ ስክሮል ዳውን እናደርጋታለን። ከዛ እሱን ካደረገን በኋላ እዚች ጋር ፓስወርድ የምትላለች እሷን አንዴ እንነካታለን ማለት ነው። ከዛ እሷን በምንነካበት ጊዜ ወደ ፓስወርድ ቦታችን ይወስደናል ማለት ነው። ትንሽ እንትን እስኪል እንጠብቀዋለን። ይሄውን አምጥቶልናል ማለት ነው። ከዛ እዚች ጋር ፓስወርድ አስገቡ ይለናል። እኛ ፓስወርዱን ስላረሳነው ፎርጎት ፓስወርድ እንለዋለን ማለት ነው። ፓስወርዱን ተስተናል እንለዋለን ማለት ነው። ከዛ እዚች ጋር ኢንተርቪው ላስት ምናምን ይላል፣ ላስት ፓስወርድ እያለን ነው። ከዛ እሱን መንተውና ትራይና ዘርዌ እንለዋለን ማለት ነው። ከዛ እዚች ጋር አዲስ ፓስወርዳችሁን ታስገባላችሁ። ከዛ ያስገባችሁትን ፓስወርድ እዚች ጋር ደግማችሁ ትጽፋላችሁ ማለት ነው። እና በዚህ መልኩ ነው የጠፋባችን ፓስወርድ መመለስ የምንችለው ማለት ነው፣ በመቀየር ነው። እና እስከ መጨረሻ ፍጻሜ ድረስ ስለተከታተላችሁ አመሰግናለሁ። እና በቀጣይ ቪዲዮ ምን እንደሚሰራ ፈለጋችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።